ወደ ኋላ አይነት የቀረ ስሜት ተሰምቶ ያውቃል? ማለት ሁሉም ሰው የሚያደርገውን ነገር የሚያውቅ ሁሉም ሰው ለህይወቱ የሆነ ያክል እቅድ ያለው አንተ ግን ስቲል ላይፍን ለመረዳት ነገሮችን ፊገር አውት ለማድረግ እየሞከርክ እንዳለ ተሰምቶ ያውቃል? እንደዚህ አይነት ስሜት ከተሰማህ ብቻህን አይደለም። ቱ ቢ ሆነስት እኔም ብዙ ጊዜ እንደዚህ አይነት ስሜቶች በደንብ ይሰሙኛል። አብዛኛው በእኛ እድሜ ያሉ ሰዎችም ይሄ ስሜት እንደሚሰማቸው እርግጠኛ ነኝ። በዛሬው ቪዲዮ የምናየው ይህ ስሜት እንዴት ትክክል እንዳልሆነ ከየት እንደመጣና እንዴት አድርገን ማሸነፍ እንዳለብን በስነ ስርዓት እናያለን። ጠቃሚ እንደሚሆን ይህ ቪዲዮ አልጠራጠርም። ሰብስክራይብ በማድረግ ጀምረው ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ናታን እባላለሁ። በቅርቡ 18 ዓመት ሞልቶኛል እና እያሰብኩ ነበረ ምን ማድረግ አለብኝ፣ ምን አይነት ሰው ነው መሆን የምፈልግ፣ ትክክለኛ ውሳኔዎችን እየወሰንኩ ነው ወይ፣ እንዲሁም ደግሞ ወደ ኋላ ቀርቻለሁ ወይ ብዬ እያሰብኩ ነበር እና በእኔ እድሜ ያላችሁ አብዛኞቹ ወጣቶችም እነዚህን የመሳሰሉ ጥያቄዎች ወደ አእምሯችሁ እንደሚመጡ አልጠራጠርም። ነገር ግን ለምንድን ነው እነዚህን ጥያቄዎች ወደ አእምሯችን እየመጡ ያሉ ወይም ደግሞ ለምንድን ነው እንደዚህ አይነት ስሜት እየተሰማን ያለው ብዬ ሳስብ ዋነኛው ችግሩ ምን መሰላችሁ? ሶሻል ሚዲያ ነው። ሶሻል ሚዲያ እንዴት ችግር ሆነ ካላችሁ ደግሞ ሶሻል ሚዲያ ሁሉም ሰው ላይፉ ፊገር አውት እንደሆነለት አድርጎ እያሳየን ነው። ለምሳሌ አንተ ጧት ወይም ደግሞ ከሰዓት ቻላቅም ስልክህን ታነሳለህ። ሶሻል ሚዲያ ውስጥ ስትገባ አንዳንድ ሰዎች ገንዘብ እየሰሩ፣ አንዳንዶቹ ቢዝነስ እየጀመሩ፣ አንዳንዶቹ ደግሞ ዓለምን እየዞሩ ስኬታማ እየሆኑ ከራሳቸው አልፈው ለሌሎች እየጠቀሙ ታያል። አወቅከውም አላወቅከውም ቀስ በቀስ አንተ ወደ ኋላ የቀረ የአንተ ህይወት ምንም ጥቅም እንደሌለው አንተ ምንም ጥቅም እንደማትሰጥ ይሰማል። ሌላውን ተውትና በቃ ፈጣሪ የረሳህ ፈጣሪ ለአንተ የእንጀራ አባት የነሱ አባታቸው ለነሱ እያደላ አንተን የረሳ አይነት ስሜት ይሰማል። ሊትራሊ አንዳንድ ጊዜ እኔ ይሄ ስሜት ነው የሚሰማኝ በትክክል ማለት በቃ ይሄ ስሜት ራሱ ይሰማኛል ማለት። ነገር ግን አሁን ነገሮችን መረዳት ሲጀምር ሪያላይዝ ማድረግ ሲጀምር ስቲል ይሄ ስሜት ቢሰማኝ ራሱ አንድ ነገር ግን መረዳት ይችላል። ምንድነው ይሄ? እውነታው ይሄ አይደለም። ሶሻል ሚዲያ ላይ የምናያቸው ኢቭን የምናደንቃቸው ሰዎች ራሱ ገና ላይፍን ፊገር አውት ለማድረግ እየሞከሩ ነው። ነገር ግን ጨዋታው ምን መሰላችሁ? የፈሩባትን ፓርት፣ ግራ የተጋቡባትን ፓርት፣ ላይፍ ያስጠላቸውን ሁሉ ነገር ጭልም ያለባቸውን ፓርት አያሳዩንም። ፐርፌክት የሆነችውን ብልጭልጯን ፓርት ነው የሚያሳዩን። ያነ ደግሞ እኛ ሞኝ ስለሆነ ያየነውን ነገር ሶሻል ሚዲያ ላይ ስለምናምን የኛ ላይፍ ደባሪ እንደሆነና የነሱ ፐርፌክት እንደሆነ ሁሉ ነገር ፊገር አውት እንደሆነላቸው እንዲሰማን ያደርጋል። ግን እውነታው ያን አይደለም። እመኑኝ፣ እነሱም ገና ላይፍን ፊገር አውት ለማድረግ እየሞከሩ ነው። እንደሚያሳዩነ ደስተኛ አይደሉም። እንደሚያሳዩነ ሁሉ ነገር ፊገር አውት አልሆነላቸውም። እንደኛ ናቸው፣ ሊትራሊ እንደኛ ናቸው። ግን እኛ አንረዳም፣ አንጠይቅም፣ ያየነውን ነገር እናምናለን። በመሀል ደግሞ ሰይጣን ደግሞ አለ። ፈጣሪን እግዚአብሔርን እንድናማረር ስለሚፈልግ የነሱ ላይፍ ፐርፌክት እንደሆነ የኛ እንደሚያስጠላ እኛ እንደተበደልን አይነት ስሜት እንዲሰማን ያደርገናል ማለት ነው። ግን እውነታው ያን አይደለም። በቃ ሊትራሊ እንደኛ ናቸው። እነሱ እንደኛ ላይፍን ፊገር አውት ለማድረግ እየሞከሩ ነው። ግን ምንድነው የፈሩባትን ፓርት፣ ኮንፊውዝ የሆኑባትን ፓርት አያሳዩንም። ብልጭልጯን ፓርት ብቻ ስለሚያሳዩን ነው እንጂ እውነታው ይሄ አይደለም። በእርግጥ 18 ዓመት መሙላት በራሱ ናቹራሊ ኮንፊውዚንግ ነው። ምክንያቱም we are no longer a child፣ ከዚህ በኋላ ህፃን አይደለንም። ግን ደግሞ አዋቂ ሙሉ ለሙሉ ወጣትም አይደለንም። ስለዚህ በነበርንበትና መሆን በምንፈልግበት ማንነት መካከል እንቆማለን። ይህ ደግሞ ጥሩ ስሜት አይሰጥም። ምክንያቱም ለመጀመሪያ ጊዜ የወደፊት ህይወታችን አሁን በምንወስናት ውሳኔ ላይ እንደተመሰረተ እንድናውቅ እንገደዳለን። ላይፍ ያስገድደናል ማለት ነው። ይህ ደግሞ ሳማው አስፈሪ ነው። ምክንያቱም በዚህ መንገድ አልመጣንም። ግን እንድታውቁ የምፈልገው ነገር ይሄን እያልኩ ያለሁት 18 ዓመት የሞላቸው ሰዎች ብቻ ናቸው ይህ ስሜት የሚሰማቸው እያልኩ አይደለም። 18 ዓመት ሳይሞላቸው በጣም የሚያስቡ ብዙ ነገሮችን የሚረዱ ይህ ስሜት የሚሰማቸው ሰዎች አሉ። እንዲሁም ደግሞ 18 ዓመት አልፏቸው ራሱ ምንም ኃላፊነት የማይወስዱ በለመዱት መንገድ የሚቀጥሉ አሉ። ጄጂ ያረኩ አይደለም፣ ግን በቃ አሉ ነው በቃ። እኔ እንዲያውም አብዛኛውን ጊዜ እድሜ ማተር ያደርጋል ብዬ አላስብም። በቃ እድሜ ያን ያክል ማተር አያደርግም ማለት ኤክስፔሪየንስ ይሰጣል። በእድሜ ብዙ ነገር ኤክስፔሪየንስ ታደርጋለህ። ግን ከምታደርጋቸው ኤክስፔሪየንስ እስካልተማርክበት ድረስ እድሜ ያን ያክል ማተር አያደርግም እና 18 ሳይሞላቸው የሚረዱ አሉ። 18 አልፏቸውም ምንም ያልተቀየሩ ሰዎች አሉ። አምናት ጄጂንግ፣ ግን እውነታው ይሄ ነው በቃ። ግን ይኸውላችሁ ምንም ቢሆን 18 ዓመት ሲሞላን የሆነ ስሜት ይሰማናል። ምክንያቱም በማህበረሰቡም ዘንድ በሳይንሱም 18 ዓመት ከሞላው በኋላ ነው አንድ ሰው ትልቅ የሚባል ማለት ነው። ስለዚህ የሆነች ስሜት ትሰማናለች 18 ዓመት ሲሞላን።
የሆነ ኃላፊነት መውሰድ እንዳለብን የሆኑ ውሳኔዎች መወሰን እንዳለብን በለመድነው መንገድ መቀጠል እንደሌለብን የሆነች ስሜት ትሰማናለች። በቅርቡ እንዲሁም አንድ ቪዲዮ እያየሁ ነበርና በጣም ነው ክሊክ ያደረገኝ ማለት እይታዬን በጣም የቀየረው። እንዴት ካላችሁኝ እኔም እንደናንተ ነበርኩ ማለት አሁን ቶሎ በዚህ በ18 በ20 ዓመቴ ላይፍ ፊገር አውት መሆን አለበት የሆነ ነገር እንደዚህ ማድረግ አለብኝ ብዬ የማስብ ሰው ነበርኩና እዛ ቪዲዮ ላይ ያየሁት ነገር ግን በጣም እይታዬን ቀይሮታል። ምንድነው የሚል ታውቁታላችሁ? ጌሪ ቬነርቻክ ይባላል ሰውየው፣ ላታውቁት ትችላላችሁ። ብቻ ምንድነው የሚል ላይፍ በ18 በ20 በ25 ኢቨን በ30 ዓመት ራሱ ፊገር አውት እንዲሆን መጠበቅ የለብንም። በቃ ሊሆን አይችልም፣ እንደዛ ሊሆን አይችልም እና ፊገር አውት እንዲሆን መጠበቅ የለብንም። ምክንያቱም ደግሞ ሳስበው እኔ ላይፍን እኮ ገና እየጀመርን ነው እንጂ እየጨረስን አይደለም። 18 ዓመት ማለት ገና ሪል ላይፍ ራሱ ፌስ አላደረግንም። ምንም ነገር የምናውቀው የለም ስለ ሪል ላይፉ። ከቤተሰብ ጋር ነው የምንኖር፣ ሁሉ ነገር ተመቻችቶልን ነው የምንኖር። ሶ ሪል ላይፍ ምን አይነት ህይወት እንደሆነ አናውቀውም። ስለዚህ ህይወትን ገና እየጀመርን ነው እንጂ እየጨረስን አይደለም። ስለዚህ ግራ መጋባታችን ምንም ችግር የለውም። ኤግዛክትሊ ህይወታችን ወዴት መንገድ እየሄደ እንዳለ አለማወቃችን ኢትስ ኦኬ፣ በቃ ለመልካም ነው። ምክንያቱም ገና እየጀመርን ስለሆነ ማለት ማንም ሰው ቢሆን ሲጀምር ሁሉንም መልሶች ሊያውቅ አይችልም። ስለዚህ ይሄ እድሜያችን ማሲቭሊ ሪስክ የምንወስድበት፣ ብዙ ነገሮች የምንሞክርበት፣ የምንሳሳትበት፣ የምንማርበት እድሜ ነው እንጂ ላይፍ ፊገር አውት እንዲሆን የምንጠብቅበት እድሜ አይደለም። እንዲሁም ምን ይላል እዛው ቪዲዮ ላይ ራሱ ማለት ነው አንድ የ18 የ25 ዓመት ሰው ራሱ ለ10 ዓመት ምንም ነገር ሳያደርግ ላይፍን ዝም ብሎ ኢንጆይ እያደረገ ቢኖር ከ10 ዓመት በኋላ ራሱ ጀምሮ ላይፍን የፈለገውን ላይፍ መኖር ይችላል። ኢቭን ለ10 ዓመት እድሜያችን ብናባክን የሚያስደስቱን ነገሮች ብቻ እያደረግን ላይፍን ኢንጆይ ብናደርግ ከ10 ዓመት በኋላ we still have time ማለት ነው። ጊዜ አለና ከ10 ዓመት በኋላ ማለት ግን እንደዚህ ስል እናባክነው እያልኩ አይደለም። ምን እያልኩ ነው? በጣም ብዙ ሪስክ እንውሰድ፣ እንሞክር፣ እንሳሃት። ላይፍ ፊገር አውት እንዲሆን መጠበቃችን እናቁም። ሊሆን አይችልም እንደዛ ማለት ነው። ስለዚህ እኔም በቅርቡ ብዙ ሪስክ ያላቸው ነገሮች እንደማደርግ ገምታለሁ። ኢቭን ኮንቴንት ክሬት ማድረግ ራሱ ሳምሃው ሪስክ አለው ማለት ስፔሻሊ ደግሞ ገና 18 ዓመት ሆኖ እንደዚህ ቁም ነገር ምናምን ስታወራ በእኛ ማህበረሰብ ታውቁታላችሁ እና ይሄ ራሱ አንድ ሪስክ ነው ብዬ አስባለሁ። ስለዚህ ይሄ እድሜያችን ማሲቭሊ ሪስክ የምንወስድበት ነው። ጊዜ ያለና በጣም ላይፍ ፊገር አውት እንዲሆን መጠበቃችን እናቁምና ትንሽ ነገር ለማድረግ ከባድ ሸክም መጫን የለብንም። ራሳችን ላይ በትንሹ እንጀምርና እያሳደግነው እንሄዳለን። ስለዚህ አሁን እኔ ራሱ ብትጠይቁኝ ከ5 ዓመት በኋላ ራስህን የት ላይ ነው የምታገኘው? ህይወትህ ምን ላይ ማግኘት ትፈልጋለህ ብትሉኝ የምፈልገውን ነገር አለው፣ ግን ኤግዛክትሊ አላውቀውም። ግን አንድ ነገር አውቃለሁ። ምንድነው እሱ? ራሴን ተመሳሳይ ቦታ ላይ ማግኘት አልፈልግም። በደንብ መሻሻል፣ በደንብ መማር፣ በደንብ እውቀት መያዝ እፈልጋለሁ። እቺን ነገር ማወቄ ደግሞ በየቀኑ እንድሞክር፣ በየቀኑ እንድሰሃት፣ ከስተቴ እየተማርኩ እንድቀጥል ታደርገኛለች ማለት ነው። ስለዚህ ኦቨር ፊገር አውት እንዲሆን መጠበቃችን አቁመን ማሲቭ ሪስክ እንውሰድ፣ እንሞክር፣ እንሳሃት ማለት ነው። የዛሬው ቪዲዮ ይህን ይመስላል። ጠቅለል ስናደርገው የዚህ ቪዲዮ ዋና ሀሳብ ምንድነው? 18 ዓመት ከሆናችሁ ኢቭን ባይሆናችሁም ራሱ ባይሞላችሁም ወይም ቢያልፋችሁም ግን በህይወት ላይ ሎስት የሆናችሁ አይነት ስሜት ከተሰማችሁ፣ ወደኋላ የቀራችሁ አይነት ስሜት ከተሰማችሁ ይህ ቪዲዮ ልክ እንደ ማስታወሻ ነው። ወደኋላ አልቀራችሁም፣ ትክክለኛው ስቴጅ ላይ ናችሁ። በቃ ሁሉ ነገር ፊገር አውት እንዲሆን አጠብቁ። ሁሉ ነገር እያንዳንዷን ስቴፕ ማወቅ አይጠበቅባችሁም። ጀስት ኪፕ ሙቪንግ፣ በቃ የምትችሉትን ሞክሩ፣ ተማሩ፣ የሆነ ሰው ለመሆን ጣሩ እንጂ እያንዳንዷን ስቴፕ ማወቅ አይጠበቅባችሁም። እንዲሁም ደግሞ ወደኋላ የቀራችሁ አይነት ስሜት ተሰምታችኋል ማለት በህይወት ላይ ፌል አድርጋችኋል ማለት አይደለም። እንዲሁም እያደጋችሁ የተለወጣችሁ የተሻሻላችሁ ነው ማለት ሊሆን ይችላል እና ይህ ቪዲዮ ማስታወሻ ነው፣ ወደኋላ እንዳልቀረነ ማለት ነው። ሆነስሊ ደግሞ ላይፍን አብረን ፊገር አውት እናደርጋለን። በእርግጠኝነት እያንዳንዱን ጀርኒን እኔም ሼር እያደረኩ ስለሆነ አብረን ላይፍን ፊገር አውት እናደርጋለን። የዛሬው ቪዲዮ ጠቃሚ እንደነበረ አልጠራጠርም። ላይክም አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይም ሀሳባችሁን አስቀምጡልኝ። እስከዚህ ሰዓት ስላያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።